ጋሽ አማረ አንድ አሮጌ መኪና ገዙ። እንኳን ደስ አለዎት ለማለት በመኪናው ዙሪያ የተገጠገጠውን መንደርተኛ እንዲህ አሉ። ዝም በሉ ዝም በሉ። ይሄም መኪና ገዛሁት ለማለት አልደፍርም። እግዚአብሔር ነው የሰጠኝ። እሱ ፈጣሪ ነው የሰጠኝ። አመስግኑልኝ። እሰይ እሰይ እልልልልል ተባለ። ጋሽ አማረ በአጭር ጊዜ እያረጁ ሄዱ። መኪናዋም የተሸፋፈነ አመሏን ማምጣት ጀመረች። ጭራሽ ብላ ቁልቁለት ላይ ሳይቀር ተገፍታ አልሄድ ማለት ጀመረች። በሁለተኛው ወር ጋሽ አማረ ሸጧት። ዳግም መንደርተኛው ተሰብስቦ ጋሽ አማረ እንደው ምን አርጋ ነው ያችን የመሰለሽ መኪና ይሸጧት ለሚለው ህዝብ ንግግር አደረጉ። እባካችሁ ዝም በሉ። ይሄም መኪና ሸጥኩት ለማለት አልደፍርም። ተገላገልኩት። እግዚአብሔር ነው የገላገለኝ። እሱ ፈጣሪ ነው ከላይ ላይ ንቅል አድርጎ የወሰደልኝ። አመስግኑልኝ። እልል ብላችሁ እሰይ እሰይ በሉ። አለማየሁ ገላጋይ ሰጪና ነሺ። የጓደኛዬን እናት የኔም እናት ይሁን ሌሎች የጓደኞቻችን እናቶች አንፍሹ እያሉ በቅጽል ስም ይጠሯታል። አንፍሹ ዛሬ ደግሞ ምን አለች? መቼም የሷ ነገር አያልቅ እየተባባሉ ይሳሳቃሉ። እኔና ጓደኛዬ ደግሞ እናፍራለን እያየናቸው። አንድ ቀን እናቴ ለምንድን ነው የአረቦን እናት አንፍሹ እያላችሁ የምትጠሯት ብዬ ጠየቅኳት። ማንን? እንዴት? ማን ነው እንዲህ ያለ? ማን ነው የሚላት ብላ እኔኑ ተቆጣች። አንተ እንዲህ ስትል ብሰማ ዋ አንተ ይው ብቻ ብላ ገሰጸች። ለምን አንፍሹ እንደሚሏቸው እናቴ ባትነግረኝም አውቃለሁ። ጉራ እንደ ጉድ ስለሚነፉ ነው። ሄድኩኝና እትዬ ስነ አረቡ አለ አልኳቸው። የወንደሰንን ነው? ሌላ ወንድ ልጅ አላቸው ይመስል። አዎ የወንደሰንማ ሰራተኛይቱ ባሞቀችለት ውሃ ፊቱን ታጥቦ። ሰራተኛ ደግሞ አላቸው? እንዴ መቼ ነው የቀጠሩት? እናል ቁርሱን አሞቂለት ስላት ዱባውን አትለኝም? ወይ ጉድ! ዱባውንማ ላንቺ ነው የተሰራው። ዱባ እኮ ከሚበሉት ቢሸከሙት ነው የሚያጠነክረው። ዶሮውን አሞቂለት። ምን አባት ሆነስና እሱ ተሞቆለት በልቶ አሁን ወጣ። አረቦ የእናቱን ውሸት የሚያውቅ አይመስለኝም ነበር። አንድ ቀን በቅሬታ ፈገግታ እንዲህ አለኝ። እናቴ ጋር ሄደህ ቁርሴን ዶሮ አብልተኸኝ መጣህ አይደል? ይልቅ ሳንቲም ካለ ፓስቲ እንብላ። ኡጋዴን ተመድበን መቼም ሙቀቱ ይሄ ነው አይባልም። ለንጉሠ ነገሥታችን የገባነውን ቃል ይዞን 2 ዓመት ሙሉ ቁጭ አለን። ሁሉም መከራ ችለን አንድ ጉዳይ ብቻ ፈተነን። መቼም ተፈጥሮ አይደል? ክፉኛ ተፈተነን። ለክፋቱ ደግሞ እንኳን ሴት ለመንካት ለማየትም የለ። ታዲያ ቢቸግረኝ የአንበሳው ሽማ ያዝኩኝ። መቼም ጉድ እኮ ነው። ለካ አንበሳዋ ፍቅር ይዟት ኑሮ ጧት ሚዳቋ አድና ካምፓችን ፊት ለፊት ትመጣና ታገሳለች። ጓዶቼ መጣችልህ ይሉኛል። እኔም ወጥቼ እቀበላታለሁ። ምሳ ሰዓት ላይ ሰስ የሚባለውን እንስሳ አድና ይዛልኝ ትመጣለች። መጣችልህ ሲሉኝ አሁንም ወጥቼ እቀበላታለሁ። ማታ ቆርኪ የሚባለውን ይዛልኝ ትመጣለች። የኋላ ኋላ ባሏ ይሄን ሰምቶ ኖሮ ካምፓችንን ገንጥሎ ገብቶ ሰው ሊፈጅ ደረሰ። ኮሎኔል ይሄንን እያየው ሙሉ አባሌን በአንበሳ ላስበላም ብለው እኔን ወደ አዲስ አበባ በቅያሪ ላኩኝ። ከስንት ዓመት በኋላ ስሰማ ያቺ አንበሳ 50 አለቃ ከሌለ ምን ህይወት አለ ብላ መሰለኝ 6 ኪሎ በፈቃዱ አገባች አሉ። ወይ ጉድ እናንተውዬ! ለካ 6 ኪሎ አንበሳ ግቢው ለአንበሶች እንደ ገዳም ነው። በቃኝ ያሉ አንበሶች የሚገቡበት ነው አሉ። ያቺ የኔዋ ጥሩ ነሽ ይሁን ብዙ ነሽ ተብላ ስመ ምንኩስና ተቀብላ እዛ አንበሳ ግቢ 6 ኪሎ ገብታለች ሲባል ሰማሁ። እኔ 50 አለቃ አንዱ እንጀም አላየኋት።
ጅንነኛ ኩሩነኛ